በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። የበረከት ሊስትሮ እና የሜሪ ቦንዳ ጉዳይ በጣም በማህበራዊ ድረገጹ ዘንድ መነጋገሪያ ሆኗል። ከዚህ ጋር አንድ አስገራሚ ታሪክ እነግራችኋለሁ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰይፈዲን ነኝ። ዛሬም እንዳተለመደው ባበደና ቤንግ በሆነ ቪዲዮ ተመልሰን መጥተናል። ዛሬ ለየት ባለ ቪዲዮ ነው የመጣ ነው። ቲክቶክ ላይ ሰሞኑን ፎር ዩ ፔጃችንን ያጨናነቁት ሜሪ ቦንዳና የበረከት ሊስትሮ ጉዳይ ምንድነው? ለምንድነው እንደዚህ እንትን ያሉት የሚለውን ከመጀመሪያው ጀምሮ አሁን እስካሉበት ድረስ አብራርቼ የምነግራችሁ ይሆናል ማለት ነው። እናንተ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አብራችሁኝ ነው ማለት ነው። ወደ ቪዲዮ። እሺ ታሪኩ የሚጀምረው ወይም ደግሞ የነሻው ምንድነው? ሜሪ ቦንዳ ቻሌንጅ ያቀረበች። ቻሌንጁ ምንድነው? 1.5 ሚሊዮን ብር የሚያወጣም ቦንዳ ቤት ለቲክቶከሮች ልትሸልም ማለት ነው። ቻሌንጅ ጀመረች። ከዛ በኋላ በረከት ሊስትሮ አሸነፈ። ከዛ በረከት ሊስትሮ ሲያሸንፍ አካውንቱ ላይ ወይም የሱ አካውንት ላይ 100,000 ፎሎወር ጨምርና ይሄን 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እሰጥሃለሁ አለችው ማለት ነው። ከዛ በኋላ እሱም እንደ ብዙ ቪዲዮዎች አይታችኋል ወይም ደግሞ እዚህ በመሃል አስገባላችኋለሁኝ ማለት ነው። እና እንደዛ ለምኖ አስገባው ማለት ነው። 100,000 ፎሎወር ጨመረላት ማለት ነው። ከዛ 100,000 ፎሎወር ከጨመረላት በኋላ ቦንዳ ቤቱን ቼክ በሚያደርግ ሰዓት ወይም ደግሞ ባለሙያ ይዞ ሂዶ ቼክ በሚያስደርግ ሰዓት ቦንዳ ቤቱ 1.5 ሚሊዮን ብር አያወጣም ወይም ደግሞ 300,000 ብር በላይ አያወጣም ብሎ ባለሙያው ይነግረዋል። 1.5 ሚሊዮን ብር እንፈልጋለሁ ወይም 1.5 ሚሊዮን ብር የሚያወጣ ቦንዳ ቤቴን አምጡ በማለት ተመልሶ እንግዲህ ሊስትሮ ጋር ተመልሶ እያለቀሰ ቪዲዮ እየሰራ 500 ይሄ ቦንዳ ቤት 1.5 ሚሊዮን ብር አያወጣም፣ 300,000 ብር በላይ አያወጣም፣ የኢትዮጵያ ሕዝብ ፍረዱኝ እያለ ይገኛል ማለት ነው። ከህግ ጋር በተያያዘ ያለውንም ነገር እንግዲህ አንዳንድ ጠበቃዎች ቪዲዮ ሰርተዋል እንዳልኳችሁ። እነሱን ቪዲዮዎችም ቼክ የምናየው ይሆናል በደንብ እናብራራዋለን ማለት ነው። ላይቭ ላይ ሆነው ሲያወሩ የነበሩትን ቪዲዮ ማለት ነው አይተን እንመለሳለን። አንድ ሰው ፍቃድሽን ሳይጠይቅ ሐሳብ ይገባሽ። ቀና ሰው እኮ እና ስጦታ ለመቀበል ፍቃደኛ የሆነ ሰርቶ ለመለወጥ የፈለገ ሰው እኮ እናቴ ምንድነው መሰልሽ የሚያደርገው? ህሉ አይደል ይደውልና እኔ አስገመትኩትኝ እንዲህ አልሆነም ተባለ። ነገ ጧት ስመጣ ከሜሪ ጋር ሆነን አንድ ላይ እንድናወራበት ፈልጋለሁ አይደለም ይለው። የመጀመሪያ ቀን ነይ ቤቴ ተቀበይኝ ያለኝ ልጅ የመጨረሻው ቀን ና በረከት ፒክ ላድርግህ እለዋለሁ። አይ እኔ ራሴ እመጣለሁ ነው ያለኝ። ከዛ መጣ። ሲመጣም ቁልፍ ስጭኝ ነው ደውሎ ያለኝ። ጧት ቁልፍ መቼ ነው የምትሰጡኝ? መቼ ነው የምታስረክቡኝ? መጀመሪያ አስገምቶ ተናዶ ነበር ልጅ በሰዓቱ ይመስለኛል። ችግር የለውም እኮ ይሞላል። በቃ እሺ ችግር የለውም ማለት ይሄ ያጣላንም ተስማማን። ከዛ ከመጣ በኋላ ማለት ላይቭ እንደከፈተ እኔ በፍጹም አላየሁኝም ማለት ነው። በፍጹም አላየሁኝም። ኢማጂን ይሄ እኔ እናቴ ትሞት ኢቭን ሜሪ ቦንዳ የለችም አልኩሽ፣ ባለቤቷ የለችም። በቃ የሚቀርጸኝ ካሜራማን አለ፣ እኔ ያለሁኝ፣ ሁለታችን እየተንጦለጦልን። አዎ እንደሰማችሁት ልጁ ሂዶ ቁልፉን ሊረከብ ሲሄድ ላይቭ ቀጥታ ላይ ቪዲዮ መጀመሪያ እንደዚህ ቁልፉን ለመረከብ ከመሄዱ በፊት አስገማች ሂዶ አስገምቶት ለሷ ሳይነግራት ማለት ነው ሻጯ ባለችበት 300,000 ብር ነው የሚያወጣው ከተባለ በኋላ ከዛ በኋላ ላይቭ ላይ ገብቶ ተናዷል ልጁ በሰዓቱ። ከዛ ላይቭ ላይ ገባና ሄደ። ከዛ በኋላ ቀጥታ ጠራት። ጸብን የፈለገው ኦሬዲ። ከዛ በኋላ ጠራትና ቦንዳ ይሄ 1 ሚሊዮን ብር አወጣም አሁን ቁልፉን ይስጪ ምናምን ያላት እንደምትናገረው። ወደ ቪዲዮውን እንቀጥለው። አምስት ወንድ ሰብስበው ነው የጠበቀኝ። ኢማጂን ሴት ሆኜ ጓደኞቹን ማለት ነው ምን እንዲያደርጉኝ ነው? ምን እኔ ላይ ምን እንዲያደርጉ? 5 ወንድ ሰብስበ ታው አትቅረጹኝ እንኳን ስላችሁ አቁሙ እንኳን አላላችሁም። እግዚአብሔርን ጓደኞቹን ሰብስበው መጥቶ አምስቱ ነው ሲጮህብኝ የነበረው። ክርስቶስን እንዴት ስሜታዊ እንደሚያደርግ ልነግርሽ አልችልም። እሱ ብቻ አይደለም እንዲህ ማድረጉን ታዩና የመጀመሪያ ቀን ስትመጣ 5 ሆነ አልመጣህም። ይሄ አጠገብ ያለው ልጅ እንኳን አልነበረም። እኔ እናንተ ስናወራ ገባ። ከዛ በኋላ እኔ በቃ እግዚአብሔር ደግነትሽን ውስጥሽ ያለውን ጥሩነት ምናምን በጣም ነው በቃ እንዲህ አይነት ሞመንቶች የሆነ እግዚአብሔርን ለሰው የምታረጊው ነገር እንድትሰበስብ የሚያደርግሽ በቃ እኔ ከልቤ ነው ያዘንኩት ጌታ። እሱ ብቻ አይደለም ይሄ እኔም ቀመር ውስጥ ከቶኝ ለማስጠቆር ሐሳብ ይገባሽ። በቃ ይሄ ህዝብ ፊት ለማዋረድ አለ አይደለ ላይቭ ገብቻለሁኝ እና በህዝብ ፊት ነው የምጠይቅሽ። ለምን መጀመሪያ በግል አትጠይቀኝም? እኔ እናንተ እንዴት ተስማማ ነው? ልክ አይደለም ያረክሽው ለህ አትጠይቀኝም? ቀመር ስላሰብክ ነው እንጂ ህዝብ ፊት ላይቭ ላይ ገብቶ መጀመሪያ የሚኖረው ከሆነ እንደዛ ነበር ማድረግ ያለበት። በግል መጀመሪያ መነጋገር ነበር። እኔ በቃ ወደ ስራ ምክንያቱም የመጣሁት ቁልፍ ሰጥቼ ልጁም ልክ አላደረገም። መጀመሪያ ላይቭ ላይ ወይም ደግሞ ለኛ ከማሳየቱ በፊት መነጋገር ነበረባቸው በግል። ግን ደግሞ ቀጥታ አውጦ እንደዚህ መነጋገር ያርጎታል። አይ ቲንክ ቦንዳ ቤቱንም አጥቶታል። ብቻ እሱን ወደፊት ምን ይሆናል። ለማንኛውም ቪዲዮውን እንቀጥል። ሌላ ነገር የለብኝም። በቃ ቦንዳ ቤቱን በጣም ይፈልገው ነው መሰለኝ። ጓደኞቹን ራሱ ሳያቸው እኔ የደስታ ሊቀርጹት የመጡ ነው መሰለኝ። ታውቂያለሽ? ከዛ ከፈቹ በእናትሽ ቪዲዮን ይልሽ መጣ። አይ ቤተሰብ በቃ እንዲህ ሊሆን ነው ምናምን ብዬ አቀፈኝ እኮ ደግሞ እግዚአብሔርን የገረመኝ አቅፎኝ በቃ ይሄ
ይሁዳ አለ አይደል ያቅፎሽ ስሞሽ ምናምን ገባ ብሎ የሁላችሁ ቤተሰብ ብሎ ወደ ላይቭ ይሄ ሰው የማዋረድ ምናምን ቶታሊ በጣም ነው የተበሳጨሁት። በቃ ይሄ ያለ አይደል በጣም ነው የተበሳጨሁት በጣም እና ማውራት እንኳን አልቻልኩኝ፣ ማስረዳት አልቻልኩም፣ እጄ እየተንቀጠቀጠ። ከዛ በጣም ተበሳጨኝ። ቀጥታ መኪና ውስጥ ነው የገባሁት። ትንሽ ቆየሁኝና ይኸውልህ በረከት ቁልፍ ይሸጣል ምናምን ብዬ ላስረዳውን ብዬ ይቀርጹኛል። ይኸውልህ አልኩት አንድ ሰው ይቅረጸኝና በህግ ነው የምጠይቃችሁ ካለ ፍቃዴ አናቆምም። ላይቭ መግባት መብታችን ነው። ይሰማል ላይቭ ሪካርዶቹ ላይ እንዳለ እንደዚህ ማድረግ አልነበረባቸውም። ከዛ የዛን ቀን ተለያየን ምናምን። እዛን ሰዓት ላይ ግን ምን ሲል እንደነበር ታውቂያለሽ? ይሄ ሞሎ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ ያደርግም። ልትሸጠው ነው የፈለከው። መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት። ከዛ በኋላ አለቀሰ፣ ወድባሰው ምናምን። ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው። የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ ሊስትሮ የሚሰራ ሰው ይሄንን አይንቅም። ሰርተህ ነው ያመጣኸው። እኔ ሰርተህ ማምጣትህን አልናኩኝም። ሐሳቤ ገባ። ሰርተህ በላብህ ስላመጣህ መጠየቅ ትችላለህ። የጠየክበት መንገድ ግን አግባብ አይደለም። በተንኮል ነው የጠየከኝ። በጣም ያናደደኝ እሱ ነው። ሰርቶ መለወጥ የሚፈልግ ሰው፣ ህይወቱ መለወጥ የሚፈልግ ሰው እንዳንተ ውሃ ላዩ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይም። እሱ ብቻ አይደለም ይሄ መጥፎ ይስተማል አይደል ሀቢባ? ተቋርጠሻል። መጥፎ መካሪ ብለሽ ተቋረጥሽ። ከዛ በኋላ መጥፎ መካሪ ጓደኛ የትም አያደርስም። እኔ ልንገርህ ከመሬት ነው የተነሳሁት። ከመሬት ስለተነሳሁኝ እንደኔ አፈር ልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፍቃደኛ ነኝ። ከራሴ ብጨምርልህ ራሱ አይ ዶንት ማይንድ። ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው። ሜሪን አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው። መስራት ትፈልጋለሽ ብዬ ስላሰብኩኝ። ለሶስተኛ ለወጡት እንኳን እያሰብኩኝ፣ ምክንያቱም ተሰርቶ መለወጥ የሚፈልግ ሰው ስለማበረታታ ስለምወድ ድህነትን ስለማውቀው። እሱ ብቻ አይደለም አንተ እዛው ቆመ ይሄ ሞልያ የሆነ ልብሳችሁን ስትል ነበር ሰምቻለሁ። ሞልያ የሆነ ልብሳችሁን በማለቱ ሌላ ጉዳይ አለ ነገር። በቃ ይሄ ሞልያ የሆነ ልብሳችሁን በቃ ብቻ ይሄ የማጣጣል ሜሪ ቦንዳን የማጣጣል ልክ ቅድም እንደሰማሽ ይሄ መሬት ላይ ተነጥፎ የሚሸጥ ዕቃ ቦንዳ ሲጀመር አዲስ ዕቃ አይደለም። እና ሞልያ የሆነ ልብሳችሁን በማለቱ ደግሞ ሜሪ ቦንዳ ኖርማሊ አሁን ላይ በውስጥ መስመርም በጣም እያስቸገራት ስለሆነ ሰው እንዴት እንደዚህ ታደርጊያለሽ እየተባለች ስለሆነ አካውንቷን ዲአክቲቬት አድርገዋለች ወይም ደግሞ አትመልስም በውስጥ መስመር ማለት ነው። እና ሞልያ የሆነ ልብስሽን በሚለው ወይም ደግሞ አንፎሎ ቻሌንጅ ብሎ ስላስጀመረ በስም ማጥፋት ወንጀል ከሷለች የሚል ቪዲዮ አለኝ። አሁን እሱን ቪዲዮ አይተን እንመለስ። እናቴ ትሙት አልኩሽ። እኔና እሱ በተመሳሳይ መንገድ ስላለፍን እኔ እሱን ለመርዳት በጣም ፍቃደኛ ነበርኩ። በጣም ነገሩን በማይሆን መንገድ ነው ያስኪ መሬት ላይ ተጣለ ነው ሞልያ ነው ምናምን በማለት ኦሬዲ በየስም ማጥፋት ወንጀል ክስ ውስጥ ጀምራበታል። ሜሪ ቦንዳ ጀምራበታል። ይሄም እንዳይፈጠር ያቅሜ ሞክሬያለሁኝ፣ አልሆነም። ምክንያቱም ቀኑን ሙሉ ስሟን ሲያጠፋ ነበረ፣ ያልሆነ ነገር ሲያደርግ ነበረ። ሁሉንም አፍርሳለች። ሁለተኛና ሶስተኛ ለወጡት ሰዎች ሸልማ አንደኛውን ለፈለኩትኝ ሰው እሰጣለሁኝ ብላለች። አሁን ላይ ኦሬዲ ቅድም እንዳልኳችሁ አጥቶታል ማለት ነው። ቦንዳ ቤቱ ለሌላ ሰው እሰጣለሁ እንዳለች አንቺ መሀል ላይ ሆነሽ ሲጀመር አንቺ ነሽ ቻሌንጁን ያመጣሽው። ልታስማሚያቸው ይገባል። ልጅነትም አለ ልጅነትም አለበት። አይ ቲንክ ቦንዳን ብቻ ሳይሆን ማለት ነው ሜሪ ቦንዳን ብቻ ቢሆን ችግር የለውም። እኔ ክብሬንም ግን ደግሞ ልጅነትም አለበት እንዳንል ደግሞ ትልልቅ ጓደኞች አሉት። 4 5 ነው ስንት ነው ጓደኛ ይዞብኝ መጣ ያለችው። ጓደኞቹ ናቸው ያበላሹት ወይም ደግሞ እንደዚህ እንዲያደርግ የሚነግሩት ይመስለኛል፣ እንደኔ ሐሳብ ማለት ነው። ስሜንም ነው ያጣሁት በበረከት። እኔ ቀድሞ ቢያዋራኝ እንደኔ እሱ እንዲወስድ የሚፈልግ ሰው አልነበረም። ሲጀመር ሰርቶ ሊለወጥበት አይደለም። እኛ አላማችን ሰርቶ ለሚለወጥበት ሰው መስጠት ነው፣ ለተቸገረ ሰው እንጂ ለሚሸጥ ሰው መስጠት አይደለም። ፕላስ የኔንም ስም ነው ያጠፋው፣ የሜሪ ቦንዳንም ስም ነው ያጠፋው። ሲቀጥል ደግሞ ኢቭን ህግ አፍርሷል። አይ ሚን ውሉን ቀድሞ ያፈረሰው እሱ ነው። አንፎሎ አድርጉ ወዲያውኑ። ይሄው አሁን ያንን ለመመስከር ላይቭ ሪካርዱ መስማት አለብን። ለምን እሱ ያለው እሱ ከመክፈትሽ በፊት ህሊና ከመክፈትሽ በፊት ልንገርሽ፣ ከመክፈትሽ በፊት አንቺ እንደነገርሽን ሰላም ተባብላችሁ ወደ ሱቅ ገብታችሁ ይሄ ላይክ እንደ ሰውን ፕራንክ እንደማድረግ እኔም ደጋግሜ ጠይቃለሁ። ይሄን ፓርት ለምን ዳይሬክትሊ ለራሷ ማለት እንደዚህ ይሄንን ሊስት አሁን እኔ ይሄንን ዋጋ ሱቄ ከሆነ ያመነ ይግዛኝ ያዋጣኛል ብሎ ያሰው ይሄን ቲሸርት እኔ ከፈለኩኝ 50 ብር ከፈለኩኝ 1000 ብር መሸጥ ይችላል አይደል? ስለዚህ ያመነ ይቀበል ያላመነ ይቀበል። የሱቄ ዋጋ ይሄ ነው። ይሄንን ደምሩ፣ መታችሁ ቃውን ቁጠሩ፣ ዋጋውን ይው ደምሩ 1.3 ታሰበ። ኦኬ። ስለዚህ መጀመሪያ ጠይቆ ቢሆን ኑሮ እንደዚህ ከጀርባ ያለው የሱቁ ቃ ብዛትና ዋጋ ነው። ሳይጠይቅ ቀጥታ ላይቭ ላይ መውጣቱ ለምን መረጠ?
እኔም ጠየቁት። ለምን እንደ ትናንትና አስገምተህ ሊና በሌለችበት መታ አስገምተህ ሳትነግራት በጣም ነው ችግሩ። ላይቭ ገብተህ ተገናኝታችሁም ስትደዋወሉም ሳትነግር ቀጥታ ሄደህ ላይቭ ላይ መናገሩን ለምን መረጥክ? ለምን ጠይቀሃት ኤክስፕሌን እንድታደርግልህ እድል አልሰጠሃትም ብዬ ጠይቀዋለሁ። ምንም አይነት ነገር እንዳይፈጠር ብዬ ነው ምናምን ብሏል። ይሄ እሱ በሰዎች ተመክሮም ልጅነትም ቸኩሎም ሊሆን ይችላል። ግን እና ሜሪ ቀጥ ዘላ ወደ ህግ እንድትሄድ ለምን ዝም አልሻት አንቺ? አሁን እኮ ማሬ ስሟን እኮ ነው ያጠፋው። እኔ ፍቅር እቺ ልጅ እኮ እንጀሯ ነው። ሜሪ ቦንዳ እንጀሯ ነው። ሞሉያ የሆነ ልብስ ነው ያላት፣ እንዲሆነ ልብስ ነው ያላት። ሜሪ ቦንዳ አልሰጠችኝም። ላይክ ዘ ሆል ዴይ እና ይሄንን ዊክ ስሟን እንጀሯን ያሳጣ ብቻ እንዳያችሁት ነው። ስሟን አጥፍቷታል ወይም ደግሞ ስሜን አጥፍቶታል ብላ ከሰዋለች ማለት ነው። እሱም ደግሞ እከሳለሁ እያለ ነው። ብዙዎች እንግዲህ ቲክቶክ ላይ ኮሜንት ላይ እንዳየሁት ከሆነ ግማሹ የሜሪ ቦንዳ ጥፋት አይደለም ልጁ 300 ሺህ ብር ይበቃዋል ለምን እንትን ይላል ይባላል። ወይም ደግሞ አለመስጠት እኮ ትችላለች ሜሪ ቦንዳ ይሄን ቦንዳ ቤት አለመስጠት እምቢ ማለት ትችላለች። ለምንድን ነው የሚቀብጠው ምናምን ይባላል። እና በዚህ ጉዳይ ደግሞ ጠበቃዎች እንግዲህ ቪዲዮ ሰርተዋል ማለት ነው። እሱን ቪዲዮ አይተን እንመለሳለን። ሰሞኑን የበረከት ሊስትሮና የሜሪ ቦንዳ ጉዳይ በጣም በማህበራዊ ድረገጹ ዘንድ መነጋገሪያ ሆኗል። ከዚህ ጋር አንድ አስገራሚ ታሪክ እነግራችኋለሁ። ከዚህ አኳያ ልታቁት የሚገባ ህግ ነጥብ አነሳላችኋለሁ። አንዳንድ ቦታ ላይ ልክ የህዝብ ማስታወቂያና በአደባባይ እንደተነገረ ሽልማት ተደርጎ የፍትሐብሔር ህግ አንቀጽ 1689 ሲጠቀስ ስላየሁም ከሱ ጋርም የተያያዘ ሀሳብ አነሳላችኋለሁ። በጣም አስገራሚ ታሪክ ልንገራችሁ። በእንግሊዝ ሀገር የተፈጸመ ነው። የኬዙ ስም ካርሊክ ቨርሰስ ካርቦሊክ ቦል የተባለ ድርጅት መካከል የተፈጠረ ነው። ይህ ካርቦሊክ ቦል የተባለው ካምፓኒ የፋርማሲ ድርጅት ነው እና አንድ መድኃኒት ያመርታል። ይሄ መድኃኒትን በተከታታይና በአግባቡ የወሰደ ሰው ጉንፋን አይዘውም። ፍቱን መድኃኒት አምጥቻለሁ፣ ነገር ግን ይሄንን መድኃኒት ወስዶ ጉንፋን የያዘው ሰው ካለ ሽልማት እሸልማለሁ በሚል ማስታወቂያ ያስነግራል። አንድ ሴት ይህንን የተባለውን መድኃኒት ትወስድና ነገር ግን ጉንፋን ይይዛታል። ሄዳ ድርጅቱን እንዳልከው አድርጌያለሁ፣ ነገር ግን ጉንፋን ይዞኛል፣ ሽልማቴን አምጣ ብላ ትጠይቃለች። ድርጅቱ ይህንን ለማድረግ ፈቃደኛ አይደለም፣ ከአንቺ ጋር ውል የለኝም ነው ያላት። ጉዳዩ ወደ ፍርድ ቤት ሄደ። ፍርድ ቤቶች ምን ብለው ነው የወሰኑት? ምንም እንኳን ከእሷ ጋር ቀጥተኛ ውል ባታደርግም፣ ነገር ግን ለሁሉም ሰው ፎር ኤቭሪበዲ የተደረገ ጥሪ ነው። ይሄ ደግሞ ድርጊቱ ተፈጽሞ መገኘቱ ብቻውን እንደ አክሴፕታንስ ይቆጠራል። ስለዚህ ሽልማቱን ልትሰጣት ይገባል ተብሎ ነው ፍርድ የተሰጠው። በነገራችን ላይ በእኛም የፍትሐብሔር ህግ አንቀጽ 1689 ላይ እንዲህ አይነቱ ነገር በግልጽ ተመልክቷል። አንድ ሰው በአደባባይ ለሰዎች ቃል ከገባ እንዲህ አይነቱን ነገር ካደረግ የጠፋ ዕቃ ካመጣ እንዲህ አደርግልሃለሁ ካለ ይህንን ቃሉን የሰሙም ያልሰሙም ሰዎች ሁሉም ሰዎች ሰምቼ ሊሆን ይችላል፣ ላልሰማ እችላለሁ። ዋናው ነገር ግን የተባለውን ነገር አድርጎ መገኘት፣ የጠፋ ዕቃ ከሆነ የጠፋውን ዕቃ ማግኘት ወይም አድርግ የተባለውን ነገር ቀድሞ አድርጎ መገኘት ውሉን አክሴፕት እንዳደረጉ ምንም እንኳን በውል ህግ መሰረት ኦፈር ኤንድ አክሴፕታንስ ቢኖርም ድርጊቱን መፈጸም በራሱ እንደ አክሴፕታንስ ስለሚቆጠር በአደባባይ እንዲህ አደርጋለሁ ብሎ ቃል የገባው ሰው ቃሉን የማክበር ግዴታ አለበት። ነገር ግን የበረከትና የሜሪ ቦንዳ ጉዳይ በአንቀጽ 1689 ስር የሚወድቅ ነው ወይ ነው ጥያቄው። ምክንያቱም በ1689 መሰረት የሚደረጉ ነገሮች በአደባባይ ቃል ለሁሉም ማህበረሰብ የሚደረጉ ቃል ኪዳኖች ናቸው። በረከትና ሜሪ ግን በአካል ተገናኝተው ይሁን አይሁን ታሪኩን ባናቅም ዞሮ ዞሮ አንደኛው ኦፈር አድርጓል፣ ሌላኛው አክሴፕት አድርጓል። ግንኙነቱ የሁለት ወገኖች ግንኙነት ነው። ስለዚህ የመደበኛው የውል ህግ ይዘት ነው የሚመለከተው። ኦፈር አለ፣ አክሴፕታንስ አለ። በ1689 ስር የሚወድቅ አይደለም። 1689 አንደኛው ወገን በአደባባይ ለሁሉም ሰው ይናገራል። ማስታወቂያውን የሰማም ያልሰማም የተባለውን ነገር ሲያደርግ ያኛው ወገን ቃል የማክበር ግዴታ ውስጥ ይወድቃል። በረከትና ሜሪ ግን እሷ ኦፈር አደረገች፣ እሱ አክሴፕት አደረገ። ስለዚህ መደበኛ ውል ነው፣ 1689 ስር የሚወድቅ አይደለም። ያ ማለት ግን በውል ህግ መሰረትም መብት የለውም እሱ እያልኩ አይደለም። ጉዳይ ውስጥ አልገባም። ጉዳዩ እነሱ ጉዳይ ነው። ማስረጃውን የመመዘን ንግግራቸውን የማየት ጉዳይን የሚመለከት ይሆናል። ነገር ግን ጉዳዩ መታየት ያለበት ከዚህ አኳያ ነው። ብቻ ለማለት የፈለገው ምንድን ነው? በአደባባይ ቃል የምትገቡ ወይም ሶሻል ሚዲያ ላይ እንደዚህ ቃል እገባለሁ ብላችሁ አለማድረግ ያስከስሳል ነው እያለ ያለው ሰውየው። የእነሱም አይ ቲንክ የሚመሳሰል ይመስለኛል። አይመሳሰልም ብሏል፣ ግን ብቻ የሆነ ቁርኝት አለው።
የእናንተ ሀሳብ ምንድነው? ስለዚህ የማን ነው ጥፋት ብላችሁ ታምናላችሁ? አሁን ያሉበት ሁኔታ ያው እየተጨቃጨቁ ነው። አሁንም እንደዚሁ ናቸው ማለት እሱ በቪዲዮ እያለቀሰ ነው፣ እሷ ደግሞ ክስ ላይ ናት ተብሏል። ግን ደግሞ እስካሁን ድረስ የሰራችሁ ቪዲዮ እኔ አላየሁኝም። ይሄን ቪዲዮ እስከምሰራበት ሰዓት ድረስ ምንም አይነት ቪዲዮ አልሰራችም ማለት ነው። የእናንተን ሀሳብ በኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጉኝ። በሌላ ባበደና ቤንግ በሆነ ቪዲዮ ተመልሰን እስከምንመጣ ድረስ ሰብስክራይብ ማድረግ እንዳትረሱ። ሰይፈዲን ነኝ። ይመቻችሁ።